ሰው ማለት ምንድነው እንዲሁም ደግሞ ሙሉ ሰው የምንለው ምን አይነት ነው በሚለው ውስጥ ስለ ሰው ትርጓሜ ወይም ደግሞ ስለ ሰው ማንነት እንዲሁም ደግሞ መንፈሳዊና ሥጋዊ ሕይወት ሙሉ ሰው ለመሆን ያላቸውን ፋይዳ በዚህ ዙሪያ ላይ እኔና እናንተን እግዚአብሔር ያስተምረናል። እኔና እናንተን እግዚአብሔር ይመክረናል። እግዚአብሔር አምላክ ከሁላችን ጋር ይሁንልን። እንግዲህ ለዛሬ የምንመለከተው ሰፊ ርዕስ ነውና ባለን ሰዓት እግዚአብሔር እንዲያስተምረን እግዚአብሔር እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ በዚህ ርዕስ ውስጥ ወይም ደግሞ በዚህ ትምህርት ውስጥ የመጀመሪያው ሰው ምንድን ነው የሚለውን እንደ እግዚአብሔር ቅዱስ ፈቃድ ነው የምንመለከተው። ለዚህ ትምህርታችን ርዕስ የምናደርገው በዚሁ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በአርአያችንና በአምላካችን በአምሳላችን እንፍጠር፣ ሰውን በአርአያችንና በአምሳያችን ምን እንበል እንፍጠር። በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የምናገኘው የእግዚአብሔር ቃል ነው። እንግዲህ ሰው ምንድነው የሚለውን ከማየታችን በፊት ስለ ሰው ማንነት ከመግለጣችን በፊት እግዚአብሔር አምላካችን አጋዕዝተ ዓለም ሥላሴ በመጀመሪያ የተናገሩትን ቃል በመጽሐፍ ቅዱስ የተጠቀሰውን በዚህ በኦሪት ዘፍጥረት ምዕራፍ 1 ላይ ማየት ተገቢ ስለሚሆን እንደ ርዕሳችን ሰው ምንድነው ለሚለው ኦሪት ዘፍጥረት ላይ ያለውን ማንሳት ተገቢ ስለሆነ ነው። ሰውን በአርአያችንና በአምሳያችን እንፍጠር። እንግዲህ በዕለተ ዓርብ እግዚአብሔር አምላካችን ስንት ፍጥረታት ፈጠረ? አራት ፍጥረታትን ምን አደረገ? ፈጠረ። እርሱንም በእግር የሚሽከረከሩ፣ በክንፍ የሚበሩ፣ በልብ የሚሳቡ፣ በየብስ የሚኖሩ፣ በደመ ነፍስ ሕያዋን የሆኑትን ፍጥረት እግዚአብሔር ፈጠረ። በመጨረሻም እግዚአብሔር ዓለማት ሥላሴ አምላካችን ምን አለ? ሰውን በአርአያችንና በአምሳያችን ምን እንበል እንፍጠር ብለው በነግ በጠዋት አራቱን ባህርያተ ሥጋ አምስተኛውን ባህርያ ነፍስ ሰውን ወይም ደግሞ የሕያው አድርጎ የ30 ዓመት ጎልማሳ አድርጎ እግዚአብሔር በማእከለ ምድር በቀራንዮ እዚህ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ማንን ፈጠረ? እግዚአብሔር ሰውን ፈጠረ ወይም ደግሞ አዳምን ፈጠረ ማለት ነው። ስለዚህ ሰው ምንድነው? ማን ፈጠረው? ከየት መጣ? የሚለውን ጥያቄ በዚህ ዓለም ላይ ወይም ደግሞ በሳይንሱ ብዙ ሚስጥራትን የያዘ በብዙ ሚስጥር የሚተረጎም ቃል ነው። ሰው ምንድነው? ሰው ማን ፈጠረው? ሰው ከምን መጣ? የሚሉት እንግዲህ ሰውነቱን ማዕከል ያደረጉ ጥያቄዎች በብዙ መልኩ ይገለጣሉ፣ በብዙ መልኩ ይጠየቃሉ። በሳይንስም እንዲሁም በፍልስፍና ሰዎችም ሲጠየቁ ለዘመናት ኖረዋል። ሰው ከየት መጣ? ሰው ማን ፈጠረው? በሚል ብዙ መላምቶች ወይም ደግሞ ብዙ ፈላስፋዎች ስለ ሰው ማንነት ስለ ሰው ምንነት ተናግረዋል። ስለዚህ እኛ ዋናው ይህ ሳይሆን ፍልስፍናውን ሰው ምንድነው የሚለው መሰረታዊ ጥያቄ የሚመልስ መልስ እንተወውና ቅዱሳት መጻሕፍት ስለ ሰው ምን ያስተምራሉ ወይም ደግሞ ሰው በመጽሐፍ ቅዱስ ምንድነው የሚለው መመልከት ይኖርብናል። እንግዲህ ስለ ሰው ማንነት ማወቅ ራስን ፈጣሪን ማወቅ ነው። በመጀመሪያ ደረጃ ስለ ሰው ማንነት ማወቅ ማንን ማወቅ ነው? ራስንም ፈጣሪንም ማወቅ ነው። ሌሎችንም ደግሞ ይላል መረዳት ነው። የሰው ምንነት ወይም ደግሞ ሰው ምንድነው የሚለውን ትርጓሜ ስናነሳ ስለ ሰው ማንነትና ምንነት ማወቅ ራስንም ፈጣሪንም ማወቅ ስለ ሌሎችም ሰዎች ማንነት ማወቅ መሆኑን እንረዳለን። እንግዲህ ሰው በመጠኑ እንዲህ ያለውን ነገር ካየን ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 138 ቁጥር 14 ላይ ሰው ክቡር እንደሆነ የተፈጠረ ተከብሮ የተፈጠረ አፈጣጠሩም ልዩ ክብር እንደሆነ ይነግረናል። በስነ ፍጥረት አስተምህሮ የሰው ልጅ ፍጥረት ከፍጥረታቶች ሁሉ እንደሚልቅ ከፍጥረታት ሁሉ ከዓለም ፍጥረታት ሁሉ ሌሎችን በሐልዮ በሐሳቡ ሁሉ ይሁን በማለት በነቢብ በቃል በመናገር ምንም ሲል ሲፈጠሩ ሰውን ድንግል የፈጠረው ዓለማት ፈጣሪን የፈጠረ ማን ነው? ዓለምን የፈጠረ ፈጣሪ ሰውን በምን ፈጠረ? በአርአያውና በምኑ በምሳሌ እግዚአብሔር አምላካችን ሰውን ፈጠረ።
ለዚህም ነው እዚሁ ነቢያት ሲናገሩ በመጽሐፍ ቅዱስ ሲናገር ነቢየ እግዚአብሔር ቅዱስ ዳዊት ቀደም የጠቀስነው ጥቅስ ላይ መዝሙር 118 ላይ ምን ይላል? እጆችህ ምን አሉ? ሰሩኝ አበጃጁኝም ብሎ ነቢየ እግዚአብሔር ቅዱስ ዳዊት መስክሮ እንመለከታለን። ስለዚህ ሌሎች ፍጥረታት ሲፈጠሩ ለይኩን ተብለው ይሁን ተብለው የተፈጠሩ ባህሌው በማሰብ የተፈጠሩ ፍጥረታቶች ናቸው። የሰው ፍጥረት ግን ምንድነው? ልዩ የሆነ በእጆቹ ስራ የተፈጠርን ስለሆንን የሰው ፍጥረት የሰው ምንድነው ስንመለከት በአርአያ ሥላሴ ምን ያለን ማለት ነው? የተፈጠርነን ማለት ነው። ለዚህ ነው ነብዩ እጆችህ ምን አሉ? ሰሩኝ አበጃጁኝም ብሎ ተናግሮ ይህም ብቻ ሳይሆን ከሌሎች ፍጥረታት በተለየ እግዚአብሔር ሰውን የፈጠረው በእርሱ መልክና እንደ ምሳሌ አድርጎ እግዚአብሔር ሰውን ፈጥሯል። እዚህ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ቅድም ርዕስ እንዳደረግነው እግዚአብሔርም አለ ሰውን በምናችን በመልካችን እንደ ምሳሌያችን ምን እንበል እንፍጠር። ስለዚህ ሰው የተፈጠረው በአርአያ ሥላሴ ምሳሌ ነው ማለት ነው። በአርአያ ሥላሴ ስለምሳሌ። ስለዚህ ሰው ምንድነው ለሚለው ጥያቄ ትክክለኛ ምላሽ ካገኘን እግዚአብሔርን ወደ ማወቅ ምን እንላለን ማለት ነው? እንደርሳለን ማለት ነው። የሰውን ምንነት ሰው ምንድነው የሚለውን ካወቅን ወደ እግዚአብሔር ማንነት ምን እንላለን ማለት ነው? እንደርሳለን ማለት ነው። እግዚአብሔርን ወደ ማወቅ እንደርሳለን የምንልበት ምክንያት ለዚህ ነው ማለት ነው። ስለዚህ ሰው በአርአያ ምሳሌ እንግዲህ ሊቃውንቱ አስተምረው ሰው በስጋው 4 ባህሪያት በነፍሱ ደግሞ 3 ባህሪያትን ያሉት ፍጥረት ነው ሰው ስንል እንግዲህ 4 ባህሪያተ ስጋ የሚባሉት ነፋስ፣ እሳት፣ ውሃና መሬት ሲሆኑ 3ቱ ባህሪያተ ነፍስ ደግሞ የሚባሉት እንደማን ናቸው? ተመራችኋል አይደል? ስለ ፍጥረት ነባቢነት፣ ህያዊነት፣ ልባዊነት። እንግዲህ እነዚህ ለባዊነት ማወቅን፣ ነባቢነት ደግሞ መናገርን፣ እንዲሁም ደግሞ ህያውነት ማለት ደግሞ ምንድነው? ህያውነታችን። ስለዚህ በአርአያ ሥላሴ መፈጠራችን በእግዚአብሔር እጆች መፈጠራችን ይሄ ነው ትልቁ የሰው ልጅን ልዩ የሚያደርገው ከፍጥረታት ሁሉ ልዩ የሚያደርገው ይሄ ነው። በሌሎች ፍጥረታት ብናይ ህያውነት የላቸው አይደል? ነባቢነት የላቸው፣ መናገር የላቸው፣ ህያውነትም የላቸው። ግን የፈጠራቸው ደግሞ እግዚአብሔር ነው። ተመልከቱ። ስለዚህ ሰው ልዩ የምንለው ከዚህ ምስጢር የተነሳ ነው ማለት ነው። ሰው ምንድነው ለሚለው እንግዲህ ይህንን ነው እግዚአብሔር በፍትሐዊነቱ በሚዛንነቱ ፍርዱን ከኃጥአን ከጻድቃን እውነተኞችን ከሐሰተኞች እርኩሳንን ከቅዱሳን ይለያል። እዚህ የማቴዎስ ወንጌል ምዕራፍ 3 ላይ ነው። ስለዚህ ሰውን ስንመለከት የሰውን ፍጥረትነት ስንመለከት የእግዚአብሔርን ባህሪያትን ማወቅ እንችላለን። ሰው ምንድነው ስንል እንግዲህ የተፈጠሩትን አይተናል። ከነፋስ ከባህር መሬት እንዳልነው ባህረ ነፍሳችንም ነባቢነትን ህያዊነትን እንደምንመለከተው ሁሉ ይህንን ስንረዳ የሰውን ማንነት ስናውቅ የእግዚአብሔርን ማንነት ማወቅ እንችላለን። በእግዚአብሔር ውስጥ ምንነት ስላለ? ነባቢነት ስላለ፣ ህያውነት ስላለ ማለት ነው አይደለም ነው? ስለዚህ የሰውን ምንነትን ስናውቅ እግዚአብሔርን ምንነት ወይም ደግሞ የእግዚአብሔርን ማንነት ምን እንላለን ማለት ነው? እናውቃለን ማለት ነው። እግዚአብሔር ቸር እንደሆነ፣ እግዚአብሔር መሐሪ እንደሆነ፣ እግዚአብሔር ይቅር ባይ እንደሆነ የሰውን ምንነት ስንረዳ የእግዚአብሔርን ባህሪያት እነዚህ ናቸው። ባህሪነቱ፣ ምንነቱ፣ ቸርነቱ፣ ይቅር ባይነቱ፣ ምህረቱ እነዚህ የእግዚአብሔር ባህሪያት ተብለው ፍቅሩን የእግዚአብሔር ፍቅር እነዚህ ሁሉ የእግዚአብሔር ባህሪያት እንላለን። ስለዚህ የሰውን ምንነት የሰውን ምንድነው ስናውቅ የእግዚአብሔርን ማንነትንም እናውቃለን የምንለው ለዚህ ነው ማለት ነው። ስለዚህ ሰው ምንድነው የሚለውን ደግሞ እስቲ እንመልከት። ጥሬ ቃሉን ወይም ደግሞ ካየን ሚስጥሩን ካየን ሰው ምንድነው የሚለው ወደ ዝርዝር ሐሳብ ውስጥ እንገባ። በመጀመሪያ ሰው ምንድነው ስንል ሰው የእግዚአብሔር ሕንጻ ነው። ሰው የማን ሕንጻ ነው? የእግዚአብሔር ሕንጻ ነው። ሰው የእግዚአብሔር ሕንጻ ነው። እንግዲህ እግዚአብሔር በአርአያውና በአምሳያው እኛን ሲፈጥረን እግዚአብሔር ሰው ሲፈጥር ሰው ደግሞ ምንድነው ስንል ሰው የእግዚአብሔር ሕንጻ ነው። ሰው የእግዚአብሔር ሕንጻ ነው። እንግዲህ በዚህ ዓለም ያሉ ሰዎች እንደየአቅማችን በጭቃም ቢሆን በሳር እንዲሁም ደግሞ እግዚአብሔር ወዶና ፈቅዶ ደግሞ የከበሩ ባለጸጋ የሆኑ ደግሞ
በከበሩ ድንጋዮች የሰራውን ቤት ምን እንላለን? እንጠብቃለን፣ እንኖርበታለን፣ እንንከባከባለን። ከፍ ሲልም ደግሞ ሙያተኞችን ደግሞ ቀጥረን ምን እንላለን? በድንጋይ ቤት አሊያን በሳር በጭቃ ቤት ላሉት ሰራተኞችን ቀጥረን ደግሞ ምን እንላለን? እናሰራለን ማለት ነው። አሰርተንም ጊዜያዊ ገንዘብን፣ ሐሳብን፣ ጉልበትን፣ መደብንንም አውጥተን ምን እንላለን? ያቆምነውን ሕንፃ ምን እንለታለን? እንጠነቀቅለታለን። እንደዚህ ያለውን ዋጋ ሁሉ እንከፍልለታለን ማለት ነው። እንግዲህ አስቡት፣ ለምድራዊ ሕንፃ ወይም ደግሞ ለምድራዊ ቤታችን ማለት ነው ሊያረዝሙ የሚችሉ ተጠያቂም ደግሞ ጥገናዎችን ካስፈለጉ ጥገናዎች ይደረጉለታል። ውበቱን፣ አገልግሎትነቱን፣ የመስጠቱንም አቅም እንዲጨምር ብዙ ነገር ይደረግለታል ለምድራዊ ሕንፃ ወይም ደግሞ ለዚህ ለቤት ማለት ነው። ስለዚህ ይህንን ብልሃት ጥበብ የሚገነባ ነገር ነው። እኛ ደግሞ በሰራነው ሕንፃ ማለትም ሊያዝ ማን ይችላል? የሚችለው ማን ነው? ባለቤቱ ነው። ራሱ የሰራውን ሕንፃ የሰራውን ሕንፃውን ያስባበውን ሕንፃውን የገነባውን ቤቱን የሰራውን ባለቤቱ ካልሆነ ማንም ሊያዝበት አይችልም። ማንም ሊወስንበት አይችልም። ለዚህ ነው በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እንዲህ ይለናል ብርሃነ ዓለም ቅዱስ ጳውሎስ፣ ሰው ሕያው የእግዚአብሔር ቅዱስ ሕንፃ ነው። ይሄም እንዲህ ይለናል ቅዱስ ጳውሎስ፣ እናንተ የእግዚአብሔር ሕንፃ ናችሁ ይላል። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እናንተ የምን ሕንፃ ናችሁ አለ? የእግዚአብሔር ሕንፃ ናችሁ። እግዚአብሔር የገነባን እግዚአብሔር የሰራን መሆኑን ውብ አድርጎ የፈጠረን ፍጥረት እንደሆነ ብርሃነ ዓለም ቅዱስ ጳውሎስ ይነግራል። እንግዲህ ሕንፃነታችን በስርዓት በንጽህና እንደምንጠብቀው የእግዚአብሔርን ሕንፃ የሆንን እኛነታችንን በንጽህና ልንጠብቀው ያስፈልገናል። የሰው ምንነት ሰው ምንድነው ስንል ሕንፃ ነው ብለናል። ስለዚህ ለሕንፃ እንደምንከፍለው ሁሉ ገንዘባችንን አውጥተን ጉልበታችንን አውጥተን እንደምንጠብቀው እንደምናስበው ሁሉ የኛ ሰውነታችንንም በአርአያ ሥላሴ የተፈጠረውን ሰውነታችንን ምን ልንል ያስፈልገናል? ልንጠብቀው ያስፈልገናል። ሰውነታችንን ሊያረክስ፣ ሰውነታችንን ሊያቆሽሽ፣ ሰውነታችንን ሊያድፍ የሚገባውን ነገር ክፉ ስራንም ምን አንልበት ማለት ነው፣ መስራት የለብንም ማለት ነው። ለምን? ይሄ ሰውነታችን ወይም ደግሞ ሰው ምን ስለሆነ? የእግዚአብሔር ምን ስለሆነ? ሕንፃ ስለሆነ። ዛሬ ቤታችን አሊያም ሕንፃችን ቢቆሽሽ አሊያም ደግሞ በዓላት ሲመጡ ቤታችን እንደምናስበው ሁሉ አርአያ ሥላሴ የተፈጠረውንም ሰውነታችንን ምን ሊያስፈልገው ማለት ነው? ልናነጻው፣ ልናስበው ያስፈልገናል። በዚህ ዓለም በሚገጥመን መከራ፣ በሚገጥመን ፈተና፣ ችግር፣ ስቃይ ተሸንፎ እንዳይወድቅ በኃጢአትም እንዳንያዝ በንስሐ ሳሙና እያጠብን የእግዚአብሔርን ሕንፃ ምን ማድረግ ያስፈልገናል? ውብ ልናደርገው ያስፈልገናል። መልካም ልናደርገው፣ ላይን የሚያምር ልብን የሚመስጥ ልናደርገው ያስፈልገናል። ስለዚህ ሰው ምንድነው አለ? የእግዚአብሔር ሕንፃ ነው። ሊያምር የሚገባው፣ ሊዋብ የሚገባው፣ ልንንከባከበው የሚገባ ነው። ስለዚህ ይላል እዚህ ማቴዎስ ወንጌል ላይ ምዕራፍ 7 ቁጥር 24 ላይ እንዲህ ይለናል ቅዱስ ማቴዎስ፣ ስለዚህ አለ ይህንን ቃሌን ሰምቶ የሚያደርገው ሰው፣ ይህንን ቃሌን ምን ብሎ ሰምቶ የሚያደርገው ሰው ቤቱን አለ ምኑን? ቤቱን። ከቃሉ ጋር ናቸው። ግልጽ ነው አለ። ቤቱን ምን አለ? ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን አለ በአለት ላይ የሰራ አለ። ቤት የተባለ ቤተ ልቦናው የልቦናውን ቤት፣ አለት የተባለ ደግሞ ምን አለ? በነቢያት በሐዋርያት እምነት ላይ በሐዋርያት በነቢያት እምነት ላይ የሰራ ልባም ሰውን ይመስላል አለ። ምንን ሰምቶ? ቃሌን ሰምቶ ምን የሚለው ሰው? የሚያደርገው ሰው ቤቱን አለ። ቤት የተባለ ይሄ የምናየው በግንብ የተገነባው አላለም በላይም ያለውን ቤት ሳይሆን የልቦናውን ቤት በነቢያት በሐዋርያት እምነት የገነባ ቤቱን ማለት ላይ ሰራ ምንን ይመስላል አለ? ልባም ሰውን ይመስላል አለ። ልባም ሰውን ይመስላል አለ። ስለዚህ ዝናብም ዘነበ አለ፣ ጎርፍም መጣ አለ፣ ነፋስም ነፈሰ አለ። የዚህ ዓለም መከራ የዚህ ዓለም ፈተና ያንን ቤት ምን አደረገው አለ? መታው አለ። ተመልከቱ፣ ነፋስ የተባለ ጎርፍ የተባለ የዚህ ዓለም መከራ፣
የዚህ ዓለም ፈተና ነው። ስለዚህ ቢመታውም ማለት በአለት ላይ ስለተመሰረተ ምን አለንም ማለት አልወደቀም ማለት በምን ላይ ተመሰረተ ማለት በአለት ላይ ተመሰረተ። ስለዚህ አለት የተባለ የነቢያት የሐዋርያት ምንድነው እምነት የእግዚአብሔር ቃል ነው ማለት። ስለዚህ ሰው ምንድነው ካልን የእግዚአብሔር ሕንጻ ነው ማለት ነው። ሁለተኛው ሰው የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ምንድነው ቤተ መቅደስ ነው። ሰው የእግዚአብሔር ቤተ መቅደስ ነው። እንግዲህ በቅዱሳን መጻሕፍት ሰው ቅዱስና ሕያው የእግዚአብሔር ቤተ መቅደስ መሆኑ በብዙ መጽሐፍ ቅዱስ ቃል ተጽፎ እንመለከታለን። ብርሃነ ዓለም ቅዱስ ጳውሎስ ሊቀ ኅሩያን እየተባለ የሚጠራው የእግዚአብሔር ምርጥ ዕቃ የተባለው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እኛ የሕያው እግዚአብሔር ቤተ መቅደስ ነንና ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ምን አለ? እኛ የማን የሕያው እግዚአብሔር ምኖች ነን አለ? ቤተ መቅደሶች ነንና አለ። እንግዲህ የእግዚአብሔርም እዚሁ ራሱ ብርሃነ ዓለም ቅዱስ ጳውሎስ አሁንም በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ አለ። የማን ቤተ መቅደስ እንደሆናችሁ? የማን ቤተ መቅደስ? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። አዎ የእግዚአብሔር ምኖች እንደሆናችሁ ቤተ መቅደሶች። አዎ ስለዚህ የእግዚአብሔር ቤተ መቅደሶች እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን እያለ ሲናገር ነው። ስለዚህ ሰው ራሱ ለእግዚአብሔር ለፈቃዱ ካስገዛ የእግዚአብሔር ቤተ መቅደስ ሆኖ ስለሚቀር እግዚአብሔር ሰውነቱን መቅደስ ልቦናው ደግሞ ዙፋን አድርጎ ምን ይልበታል ማለት ነው? ያድርበታል፣ ይኖርበታል። በቤተ መቅደስ እግዚአብሔር በአንድነቱ በሦስትነቱ እንደሚመለክ ሁሉ የሥላሴ ስም እንደሚጠራ ሁሉ የሥላሴ ስም እንደሚነሳ እንደሚመለክ ሁሉ በቤተ መቅደስ በሰውነታችንም የሥላሴ አርአያዎች ነንና ምሳሌዎች ነንና። ስለዚህ በጥንት ተፈጥሮም ሆነ በአዲስ ተፈጥሮ ይላል በክርስቶስም ማዳን በተፈጠረበት ዋናው ዓላማ ይሄ ነው። ምን ለመሆን? የእግዚአብሔር ቤተ መቅደስ ለመሆን። የሰው ልጅ ተፈጥሮ የመጀመሪያው ይሄ ነው። የእግዚአብሔር ቤተ መቅደስ ለመሆን፣ የእግዚአብሔር ማደሪያ ለመሆን እንዲሆን ሰው ምን ተብሏል? ተፈጥሯል ማለት ነው። በአንጻሩም ከእግዚአብሔር ስንርቅ ከእግዚአብሔርም ስንወጣ ለሰይጣንም ለዲያብሎስም የፈቃዱን ስንገዛ በሰይጣንም ፈቃድ ስንጓዝ በሥጋ ፈቃድም ስንሸነፍ መንፈስ እግዚአብሔር የእግዚአብሔር መንፈስ ከኛ ምን ይላል? ይርቃል። ከቤተ መቅደስ ሰውነታችን የእግዚአብሔር መንፈስ ይወጣል። ብርሃነ ዓለም ቅዱስ ጳውሎስ እንደተናገረው የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን አለ። ስለዚህ ይህ የእግዚአብሔር መንፈስ በእኛ ቤተ መቅደስ ውስጥ ስላለ ወይም ደግሞ የሰይጣንን ፈቃድ ስንፈጽም የሥጋን ፈቃድ ስንፈጽም እግዚአብሔር ከኛ ይለያል ማለት ነው። የእግዚአብሔር መንፈስ ከኛ ይወጣል፣ የሰይጣን ማደሪያ እንሆናለንና። ደግሞ ሰይጣን ሲያድርበትም ቅድስናን ንጽሕናን ገንዘብ ከማድረግ ሰላምን በጎነትን የቀናውን ሐሳብ ምን ይላል ማለት ነው? ያጣል ወይም ደግሞ ያሳጣል ማለት ነው። የሰይጣን ማደሪያ ሲሆን ቤተ መቅደስ ሰውነታችን የእግዚአብሔር ቤተ መቅደስ ከመሆን የሰይጣን ቤተ መቅደስ ሲሆን እንደዚህ ያለውን ነገር ያሳጣናል ማለት ነው፣ እናጣለን ማለት ነው። ስለዚህ እግዚአብሔር ማደሪያ የሆነ የሰው ልጅ ቅዱሳን መላእክት እንኳን በዙሪያ ሆኖ ምን ይሉታል ማለት ነው? ይጠብቁታል ማለት ነው። እዚሁ መዝሙረኛው ዳዊት በመዝሙር 33 እና በመዝሙር 90 ላይ የተናገረው ቃል አለ። እዚህ እግዚአብሔር በእኛ የሚያድር ከሆነ በእኛ ቤተ መቅደስ የሚኖር ከሆነ መላእክትም እኛን ምን ይሉናል ማለት ነው? ይጠብቁናል ማለት ነው። መላእክት እኛን ከዕለት ኪት ከዘመን መልሱት ይሰውሩናል፣ ይጠብቁናል ማለት ነው። ለምን? እግዚአብሔር ቤተ መቅደሳችንን ምን ስላደረገው? ዙፋን ስላደረገው፣ ማደሪያው ስለሆነ። ስለዚህ እግዚአብሔር ያለበት እግዚአብሔር በተገለጠበት ማን አለና? መላእክት አሉና፣ ቅዱሳን ጻድቃን አሉና፣ ክብርና ምስጋና ለስም አጠራራቸው ይሁንልን። ስለዚህ በንጉሥ ዙፋን ላይ አገልጋይ ይቀመጥ ዘንድ በእልፍኙም ያድር ዘንድ እንዴት ይቻለዋል ይላል። ስለዚህ እግዚአብሔር በቤተ መቅደሳችን በሰውነታችን ቤተ መቅደስ ካደረ መላእክት ደግሞ በዙሪያችን ሆኖ ምን ይሉናል ማለት ነው? ይጠብቁናል። ለምን ሲባል መላእክት አያድሩብንም፣ ምን ይሉናል እንጂ ይጠብቁናል እንጂ።
ማደሪያነታችን ለማን ስለሆነ ነው? ለእግዚአብሔር ቤተ መቅደስ ስለሆነ ነው። ስለዚህ እግዚአብሔር የሚያድርበት ቤተ መቅደስ ከሆነ መላእክት ደግሞ እኛን ምን ይሉናል ማለት ነው? ይጠብቁናል ማለት ነው። እዚህ ማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ የምናገኘው የእግዚአብሔር ቃል አለ። ስለዚህ የእግዚአብሔር ቤተ መቅደስ ቅዱስ እንደሆነ ሰው ራሱን በቅድስና መጠበቅ ይገባዋል። ሰው የእግዚአብሔር ቤተ መቅደስ እንደመሆኑ መጠን እግዚአብሔርን መልካም የሆነ መዓዛ ሊኖረው ይገባል። ሰው የእግዚአብሔር ቤተ መቅደስ እንደመሆኑ መጠን ከኃጢአትና ከርኩሳት ስራ ሁሉ እንዲርቅ ይጠበቀዋል። ለምን? እግዚአብሔር ቤተ መቅደስ ስለሆነ። በተመሳሳይ ኃጢአትን በሰራን ቁጥር በደልን በሰራን ቁጥር የእግዚአብሔርን ቤተ መቅደስ ምን ስለምንለው? ስለምናቆሽሸው፣ ስለምናድፈው የእግዚአብሔር ቸርነት፣ የእግዚአብሔር መዓዛ፣ የእግዚአብሔር ምሕረት ከእኛ ምን ይላልና ይርቃልና የእግዚአብሔር ቤተ መቅደስ ውስጥ ለዓይን የሚከፋ ነገር፣ ለአፍንጫ የሚከረፋውን ነገር፣ ቆሻሻ ወይም እጉድፍ የሆነውን ነገር ምን ሊያስፈልገናል? ልናስወግድ ያስፈልገናል። ለምን? ሰው የማንን መቅደስ ስለሆነ? የእግዚአብሔር መቅደስ ስለሆነ። አሁንም ብርሃነ ዓለም ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ እንዲህ ሲል እንሰማዋለን። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ አለ። ምን ቢላለ? ቢያፈርስ። እግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ምን ይለዋል? ያፈርሰዋል አለ። አያቸው ማፍረስ ማለት እንግዲህ ምናፈርሰው በሌላ አይደለም፣ በመዶሻ አልያም በሌላ ሳይሆን ኃጢአትን በመስራት ነው፣ በደልን በመበደል ነው፣ ክፋትን በመስራት ነው። ስለዚህ በሰውነታችን በአፋ በውጭ ባለው ሰውነታችን በዚህ በሚናገረው በአንደበታችን በምንሰራው በእጆቻችን በምንሄደው እግሮቻችን በምናስበው ሐሳባችን የምንሰራቸው ኃጢአትና በደሎች ሁሉ የእግዚአብሔርን ቤተ መቅደስ ምን እንለዋለን ማለት ነው? እናቆሽሻዋለን ማለት ነው። ለዚህም ነው እግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ምን ይለዋል አለ? ያፈርሰዋል አለ። ከዛም ማለት የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም አለ እናንተ ናችሁ አለ። እነማን ናችሁ አለ? እናንተ ናችሁ አለ። አያችሁ። ስለዚህ እኛ ወይም ደግሞ ሰው ምንድነው ስንል ምንድነው? የእግዚአብሔር ቤተ መቅደስ ነው። የሚመሰገንበት እግዚአብሔርን የምናይበት አይደል? በቤተ መቅደስ እግዚአብሔርን የምናይበት ነው። እግዚአብሔርን የምንሰማበት ነው። እግዚአብሔርን የምናገኝበት ነው። ከእግዚአብሔር ጋር የምንገናኝበት ነው። ስለዚህ ሰው የእግዚአብሔር ቤተ መቅደስ ከሆነ በሰው ላይ የምናገኘው እግዚአብሔርን ነው ማለት ነው። በሰው ላይ የምናየው እግዚአብሔርን ነው ማለት ነው። በሰው ላይ የምንሰማው እግዚአብሔርን ነው ማለት ነው። አያችሁ ታዲያ። ስለዚህ እንደዚሁም ራሳችንንም ሆነ ሌሎች ሥጋዊ ምኞትን በመስራት በመውደድን ደግሞ ኃጢአትን ስንሰራ የምናቆሽሸው የእግዚአብሔርን ቤተ መቅደስ ነው ማለት ነው። ስለዚህ ነው ዛሬ እንግዲህ በሀገራችን እንዲሁም በዓለማችን የምናየው ሰው በሰውነቱን ማየት ተስኖት የእግዚአብሔርን ቤተ መቅደስ መሆኑን መረዳት አቅቶት ተስኖት በቋንቋም በጥንተ ነገዱም ዘርን በመቁጠር በተለያየ ምክንያት ምን ይላል? ሰውን ሲገደል ክቡር የሆነውን የእግዚአብሔር ፍጡር የሆነውን በእግዚአብሔር እጅ የተፈጠረውን በአርአያ ሥላሴ የተፈጠረው ሰውን ሲንቅ፣ ሰውን ሲገድል፣ ሰውን ሲያጠፋ እንግዲህ በዓለም እንዲሁ በሀገራችንም የምናየው ይሄ የሰውን ማንነት ካለመረዳት የተነሳ ነው። ስለዚህ ዋናው ሰው ምንድነው የሚለውን ከተረዳ እግዚአብሔርን ምን እንልበታለን ብለናል? እናውቅበታለን ብለናል። እግዚአብሔርን እናገኝበታለን ብለናል። ስለዚህ ሰው ሰውን ካከበረ፣ ሰው ሰውን ከወደደ እግዚአብሔርን ወደደ፣ እግዚአብሔርን አከበረ። ሰው ለሰው ከተገዛ፣ ሰው ለሰው መድኃኒት ከሆነ ለእግዚአብሔር ምን አለ ማለት ነው? ተገዛ ማለት ነው። እዚህ አንደኛ ዮሐንስ መልእክት ላይ ቅዱስ ዮሐንስ ሲናገር እግዚአብሔርን ትወዱታላችሁ ይላል። እግዚአብሔርን ትወዱታላችሁ? ትወዱታላችሁ? እግዚአብሔርን እንደምን አመሻችሁ? እግዚአብሔርን ትወዱታላችሁ? እስቲ እግዚአብሔርን የሚወድ ምን ተጠራጠራችሁ? ትወዱታላችሁ? እግዚአብሔርን እርግጠኛ ናችሁ? እሺ፣ እግዚአብሔርን የማይወድ ችግር የለም፣ ኃጢአት አይደለም። እግዚአብሔርን የማይወድ እኔ ያለው አሁን ለምሳሌ እግዚአብሔርን የማይወድ እሺ፣ ባልንጀራውን የሚወድ ማን ነው? ስለዚህ እግዚአብሔርን አትወዱት።
ተመለሰላችሁ? አንደኛ ዮሐንስ መልእክት ላይ ቅዱስ ዮሐንስ የሚናገረው እግዚአብሔርን አለ ተወደው እንደሆነ ምን እግዚአብሔርን የምናየዋለን ያየዋለ ባይሩ እግዚአብሔርስ በእጁ ዳሰሰዋል የለም ማለት እግዚአብሔር ካህናት እንኳን አራያ እግዚአብሔር ምሳሌ በሆነው በቃል ኪዳኑ ታቦት ላይ እግዚአብሔር በመገናኛው ድንኳን ላይ እግዚአብሔርን ምን ይሉታል? ይዳሰሱታል። በጽላቱ ላይ በሥጋው ወደሙ ላይ እግዚአብሔር ምሳሌ ስለሚለወጥ እግዚአብሔርን በቃሉ ስለተናገረው እዛ ውስጥ አልገባም። ስለዚህ በአይነ ሥጋችን ግን እግዚአብሔርን አላየነው፣ እግዚአብሔርን አዳሰስነው። ስለዚህ አለ በእጅ የምትዳስሰው በአይነ ሥጋ የምታየውን ባልንጀራህን ሳትወድ እግዚአብሔርን እወዳለሁ ማለት ከአንተ ሐሰተኛ ነህ ይላል። እውነት ነው ሐሰት? እውነት ነው ሐሰት? እውነት ነው። ስለዚህ እግዚአብሔርን ትወዱታላችሁ? እግዚአብሔርን ትወዱታላችሁ? አሁን አንወደውም ማለት አይወደድም፣ አንወደዋለን ግን ተግባሩ ላይ ስንመጣ ማለት ነው አይደል? ባልንጀራችንን፣ ጓደኛችንን፣ ወንድማችንን፣ እህታችንን ሳንወድ አሁን በእውነት እንደው እግዚአብሔር ቤት ነውና የምንጠላው ሰው የለም? የምንጠላው ሰው የለም? ምን ነው አፈራችሁ? የምንጠላው ሰው የለም? እግዚአብሔር እኮ ያውቀናል። ግን እግዚአብሔር ቤት ስለሆነ አንዋሽ። የምንጠላው ሰው የለም? ይህ ስናየው ሲያስጠላ እንባባላለን እርስ በርሳችን አይደል? ግን ማንን ነው የምንጠላው? እግዚአብሔርን ነው የምንጠላው። ለምን? ሰው የማን ቤተ መቅደስ ስለሆነ፣ የማን ማደሪያ ስለሆነ፣ የእግዚአብሔር ማደሪያ ስለሆነ። ሰው ሰውን ይሰድባል አይደል? ስድብ ኃጢአት ነው አይደል? እንኳን ይሁዳ አንድ መልእክት ነው ያለው። በይሁዳ መልእክት ላይ ምንድነው ሰው ማን ነው ዲያብሎስ ስለ ሙሴ ሥጋ ከቅዱስ ሚካኤል ጋር በተከራከረ ጊዜ ምን አለው? እግዚአብሔር ምን ይበላለው? ይገስጽህ አለው እንጂ የስድብን ቃል ምን አላለም? ካፉ አልወጣም ይላል። ስለዚህ ቅዱስ ሚካኤል እርኩስ መንፈስ ወይም ሳጥናኤል በተከራከረ ጊዜ ስለ ሙሴ ሥጋ እግዚአብሔር ይገስጽህ አለው እንጂ አልተሳደበም። ሰው ደግሞ ቢያናድደን፣ ሰው ክፉ ነገር ቢያደርገን፣ ሰው ሚስጥራችንን ለማውጣት ቢሻ ዋናው መጀመሪያ ውሳኔያችን ምንድነው? ስድብ ነው አይደል? አይደለም ነው ሰድበዋለን። ስለዚህ ሰውን መስደብ እግዚአብሔርን መስደብ ነው፣ ክርስቶስን መስደብ ነው። እውነት ነው ሐሰት ነው? እውነት ነው ሐሰት ነው? እውነት ነው ሐሰት? ታዲያ ለምን ትሳደባላችሁ? ለምን ስንባል እኛ በክርስቶስ ምን ተሰኝተናል? ክርስቲያን አይደል? በክርስቲያን ክርስቶስ በክርስቶስ ክርስቲያን ተሰኝተናል። በወልድ ውልዳን ተወልደናል። የእግዚአብሔር ልጆች ነን። ክርስቲያን የሚለውን ስም ያገኘነው ክርስቶስ በተጠራበት ነው። ስለዚህ በክርስቶስ ክርስቲያን የተሰኙትን ክርስቲያኖችን አማኞችን አሁን እምነት እየለየን አይደለም፣ ሰው የሚለውን ብቻ ነው እያየን ያለን። ልብ እንድንል ኦርቶዶክስ ወይም መናፍቃንን አሊያም ምስልሙን እያነሳን ሰው በአጠቃላይ ሰውን ለምን እግዚአብሔር ሲፈጥር ሙስሊም ክርስቲያን አድርጎ ስላልፈጠረን ማለት ነው፣ ራሱን አስተምሮ ስላለው። ስለዚህ ሰውን መጥላት፣ ሰውን መስደብ የእግዚአብሔር ማደሪያ ነውና ሰው ማንን ነው መስደብ ነው? እግዚአብሔርን መስደብ ነው ማለት። ስለዚህ ስድብ ኃጢአትነቱ መጀመሪያ ማንን ነው ማለት ነው? እግዚአብሔርን መስደብ ነው። እግዚአብሔርን መስደብ ነው። እግዚአብሔር አምላካችን አንደበታችንን በቅድስና ሕይወት ያኑርልን። ስለዚህ የእግዚአብሔር ምንድን ናቸው አለ? ቤተ መቅደስ ናቸው አለ። ስለዚህ ሰው በመግደላችን፣ ሰው በማሰቃየታችን፣ ሰው በማንከራተታችን ከባዱን ፍርድ ከእግዚአብሔር ይጠብቀናል ማለት ነው። ያለምንም ጥርጥር ማለት ነው። ስለዚህ እኛ ስለ ሰው ማንነት ከተረዳን ሰው ምንድን ነው የሚለው ሰው የእግዚአብሔር ቤተ መቅደስ የእግዚአብሔር ሕንፃ ከሆነ ካወቅን ምን እንላለን ማለት ነው? ሰው እናከብራለን ማለት ነው። ሰው እንወዳለን ማለት ነው። አሊያ ሙስሊም ይሁን ሌላም ነገር ይሁን በሰው ሰውነቱ እንወደዋለን። ሃይማኖት በሚያግደን ልክ ግን ሃይማኖታችንን እንጠብቃለን። እንደ ሰውነት ግን ሰውን ምን ማለት አለብን? መውደድ አለብን። በዚህ በነገረ ቅዱሳን ትምህርት ላይ ተምራችሁታል ብዬ አስባለሁ። ምን አለ? 10ቱ ማዕረጋት አሉ አይደለ? ከ10ቱ ማዕረጋት አንዱ ምንድን ነው? ፍቅር የሚለው ማዕረግ አለ፣ ቅዱሳን የሚበቁበት። ይህ ፍቅር የሚባለው ማዕረግ ሲደርሱ ክርስቲያን ነው፣ አማኝ ነው፣ የአማኒ ነው ሳይሉ ሰውን እንደ ሰውነቱ መውደድ ለእኛ ይቻለናል? አይቻለንም እንኳን ሰውን እንደ ሰው መውደድ። እኛ የሚወዱንን እንወዳቸዋለን፣ የሚመርቁንን፣ የሚያመሰግኑንን፣ ስጦታ የሚሰጡንን፣ አንተ ቸርና አንተ በጎ ነህ የሚለንን እንወዳለን። በተቃራኒ ደግሞ የሚጠላንን እንጠላዋለን። አንተ እኮ አልሰራህም፣ አንተ ድክመታችንን የሚነግረንን ምን አንለው? አንወደውም። ቅዱሳን ግን እዚህ ማዕረግ ላይ ሲደርሱ ግን በሃይማኖት እንኳን ሳይለዩ
ምን ይላሉ? ሰውን እንደ ሰው እንደ አርአያ ሥላሴ በአርአያ ሥላሴ መፈጠሩን ተረድተው እግዚአብሔርን ስለሚያዩበት እግዚአብሔርን ስለሚያገኙበት ምን ይላሉ? አዎ ሰውን በፍጹም ፍቅር ይወዱታል ማለት ነው። እግዚአብሔር አምላክ ለዚህ ቅድስና ያብቃል። የሚሳነው ነገር አለ የለውም? አዎ። ስለዚህ በዚህ ነው። ስለዚህ በእግዚአብሔር ቤተ መቅደስ ላይን የሚማርክ ለልብን የሚመስጥ ለአፍንጫን የሚስማማ በጎ ማዛን ያለውን ዕጣን ምን ይሉበታል እንጂ ያጤሱበታል እንጂ ላይን የሚከፋውን ለልብ ላይን የሚጠላውን ለልብ የማይስማማውን ለአፍንጫ የሚስመነጥነውን ነገር ለእግዚአብሔር ቤተ መቅደስ ከሆነ ድረስ ምን ማድረግ የለብንም? ማሸተት ማሳየት የለብንም። ይሄም ምንድነው ትሉ እንደሆነ ኃጢአት ነው፣ በደል ነው፣ ክፋት ነው ማለት ነው። ስለዚህ ይህንን በደል ክፋት ከሰውነታችን ልናርቅ ያስፈልገናል። እዚሁ አንደኛ ቆሮንቶስ ምዕራፍ 6 ላይ ስለ ሰውነት ማንነት ስለ ሰው ምንነት በእውነት እንደ ቅዱስ ጳውሎስ የተናገረ ሐዋርያና ደቀ መዝሙር የለም። በጣም መካሪ ነው። እስካሁን እስካየነው እንኳን መጽሐፍ ቅዱስ ስንመለከት ብርሃነ ዓለም ቅዱስ ጳውሎስ የተናገራቸው ነው እና አሁንም በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እንዲህ ይለናል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አለ። ምን አለ? ሥጋችሁ ከእግዚአብሔር የተቀበላችሁት። ከማን የተቀበላችሁት? ምናችሁ? ሥጋችሁ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ካለ በኋላ በዋጋ ተገዝታችኋልና። በምን ተገዝታችኋልና? በዋጋ ተገዝታችኋልና። ለራሳችሁ አይደላችሁም። ለምናችሁ አይደላችሁ? ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ አለ። በምናችሁ እግዚአብሔርን አክብሩ አለ? በሥጋችሁ እግዚአብሔርን አክብሩ አለ። ስለዚህ ሰው የማን እንትን ነው? ምንድነው ስንል የእግዚአብሔር ምንድነው? ቤተ መቅደስ ነው። ሶስተኛው ሰው የእግዚአብሔር እርሻ ነው። ሰው ምንድነው ለሚለው ሰው የእግዚአብሔር እርሻ ነው። ብርሃነ ዓለም ቅዱስ ጳውሎስ አሁንም መምህር አሕዛብ የተባለ ቅዱስ ጳውሎስ ንዋየ ኅሩይ የክርስቶስ የእግዚአብሔር ምርጥ ዕቃ የተባለ ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ይህንን ምዕራፍ 3 ሙሉ ብታነቡት ደስ ይለኛል። ቅድምም ምዕራፍ 3 ቁጥር 7 ላይ የጠቀስነው ቃል ነው። አሁን ደግሞ ቁጥር 9 ላይ እንዲህ ይለናል፣ እናንተ የእግዚአብሔር እርሻ ናችሁ ይላል። እናንተ የምን እርሻ ናችሁ? የእግዚአብሔር እርሻ ናችሁ ይለናል። እንግዲህ ተመልከቱ፣ የልብ ትጉ ገበሬ እርሻ በተገቢው ጊዜ ስለሚኮተኩት አረም እንዳይበቅልበት ቀበሮ እንዳይዘልበት ጥበቃ እንደሚያደርግለት ሁሉ እንዲሁም ደግሞ ጥበቃ እንደሚቀጥርለት ሁሉ ድንጋይ እንዳይበቅልበት እንዳይወጣበት በአጥር እንደሚያጥረው ሁሉ ቅጥር እንደሚያስፈልገው ሁሉ መልካም ዘር እንደሚዘራበት ሁሉ እርሻ ላዩ ያ መልካም ዘር ደግሞ ምን ይሰጣል? መልካምን ፍሬ ይሰጣል። 30፣ 60፣ 100 ያማረ ፍሬ ይሰጣል። ሰውም አረም የተባለ መርገመ ሥጋ መርገመ ነፍስ መርገመ ሥጋ መርገመ ነፍስ የተነቀለለት ቀበሮ የተባለ ደግሞ ተንኮለኛ ሰይጣን ሌባ የተባለ ሰይጣን እንዳይዘልበት ስልጣን የተሰጠው እንደ ድንጋይ የደረጀነ የጠነከረ ልቦናም እንዳይኖረው ሰው ምን አለ? በእግዚአብሔር ቃል የተነገረው እንደ እግዚአብሔር ፈቃድ ከኖረም ሰው የማን እርሻ ነው? የእግዚአብሔር እርሻ ነው። መልካም ቃል ምን እንዲልበት? እንዲዘራበት። እርሻ የተባለ የእግዚአብሔር ቃል ነው። ዘር የተባለ የእግዚአብሔር ቃል ነው። ይህ የእግዚአብሔር ቃል በእርሻችን በልቦናችን ላይ በሰው ልቦና ላይ እንዲያድር መልካም ዘር እንዲያፈራ ያውም 30 ያውም 60 ያውም 100 ፍሬ እንዲያፈራ የእግዚአብሔር ረድኤት እንደ አጥር ከልሎት አጥር የተባለ የእግዚአብሔር ረድኤት የእግዚአብሔር ቸርነት የእግዚአብሔር ምሕረት ነው አጥር የተባለ። ስለዚህ የእግዚአብሔር ረድኤት እንደ አጥር ቅጥር ሆኖ የሚጠብቀው የደጉ ገበሬ የእግዚአብሔር እርሻ ነው ሰው ልጅ። ግልጽ ነው አይደል? ሐሳቡ እግዚአብሔር የሰው ልጅ የእግዚአብሔር እርሻ ነው። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 4 ላይ የዮሐንስ ወንጌል
ምዕራፍ 15 ቁጥር 1 ላይ እንዲሁም ደግሞ ትንቢተ ኢዮኤል ምዕራፍ 41 ቁጥር 16 ላይ እናገኘዋለን። ይህንን ቃል አንብቡት። ሰው የእግዚአብሔር እርሻ እንደሆነ መልካም ዘር የሚዘራበት ይሄ ዘር እንዳልነው ቅድም የእግዚአብሔር ምንድነው? ቃል ነው። ይህ የእግዚአብሔር ቃል በሰው ልቦና አድሮ አጥር የተባለው የእግዚአብሔር ምሕረት ከልሎት መልካምን ፍሬ ምን ይላልና ያፈራልና፣ መልካምን በጎውን ሰላሙን ያፈራልና። ስለዚህ አንድ ገበሬ በራሱ እርሻ ላይ ያሻውን ዘር ምን ይላል? ይዘራል። ከእርሱም በቀር በእርሻው ላይ ማንም ምን አይልበትም? አያዝበትም። ማንም አያዝበትም። ስለዚህ አስቀድመን እንደተናገርነው በክርስቶስ ወርቀ ደም የተገዛን የራሳችሁ አይደላችሁ ማለት የተባለው ቅዱስ ጳውሎስ በምን ስለተገዛን? በክርስቶስ ደም ስለተገዛን፣ እሱ ስለዋጀን የራሳችን ስላልሆንን ምን አለን? የእርሱ እርሻ በመሆኑ ሰውነታችን አረምንና ቋያ የሆነው ክፉ ነገር ከዛ ምን አለ? የኑፋቄን የክህደትን ትምህርቶችን የሚያስክዱ ሰማያዊነትን መተባበርንም አለ ፍልስፍና ነው የተለያዩ ነገሮችንም ምን በማለት በማስወጣት እግዚአብሔር ቃል እንዲያድርብን መልካም እርሻ ልንሆን ያስፈልገናል ይላል። መልካም እርሻ ልንሆን፣ ያማረ እርሻ፣ የለሰለሰ እርሻ ልንሆን ያስፈልገናል። አሁን አንድ እርሻ ዘር ሊሰጥ የሚችለው ምን ሲል ነው? ሲኮተኮት፣ መጀመሪያ ሲታረስ፣ ሲለሰልስ፣ ውሃ ሲጠጣ፣ አየር ሲያገኝ፣ ብዙ ነገሮች አሉ። ይሄ ሁሉ የሚደረገው ምን እንዲሆን ነው? መልካምን ዘር ምን እንዲል ነው? እንዲሰጥ ነው። ስለዚህ የእግዚአብሔር እርሻዎች እኛ ስንሆን እግዚአብሔርም ቃሉን ዘርቶብን መልካምን ዘር መልካምን ፍሬ እንድንሰጥ ምን እንሆን ያስፈልገናል? እንክርዳድ ሳይኖርብን፣ እንክርዳድ ሳይበዛብን፣ እንክርዳድም እንዳያወጣብን የእግዚአብሔር ምሕረት ከልሎን ምን ልል ያስፈልገናል? የእግዚአብሔር ምርጥ እርሻ ልንሆን፣ ቃሉ የሚዘራብን፣ ቃሉ የሚነገርብን። ቃሉ ሲነገር ይወድቃል አይደል? እዚህ ማቴዎስ ወንጌል ላይ ስለ ዘር ተምረናል አይደለ? አንዱ ዘር በምን ወደቀ? በሜዳ ወደቀ፣ በእሾህ መካከል ወደቀ አይደል? ከዛስ በጭንጫይ መካከል ወደቀ፣ እንዳያድግ እሾህ አነቀው። በሜዳ ላይ የተጣለው ዘር እንዳያድግ ምን ሆነ? ወፎች መጥተው ለቀሙት አይደለ? ወፍ የተባለው ዲያብሎስ፣ ዘር የተባለው የእግዚአብሔር ቃል። ከዛ በመልካሙ መሬት ላይ የወደቀው ዘር ስንት ፍሬ ያፈራ? 30፣ 60 እና 100 ፍሬ ያፈራ። መልካም መሬት መሆን ያስፈልገናል። መልካም እርሻ መሆን ያስፈልገናል። የእግዚአብሔር ቃል ሲዘራ፣ የእግዚአብሔር ቃል ሲነገር ምን እንድንል? መልካምን ፍሬ እንድንሰጥ። ስለዚህ ሰው ምንድነው ስንል የእግዚአብሔር ምንድነው? እርሻ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 6 ይሄ የዘሩን ምሳሌ ነው። ፊልጵስዩስ ምዕራፍ 3 ቁጥር 2 ላይ ተናግሯል ብርሃን አለ ቅዱስ ጳውሎስ። ስለዚህ ሌሎች ሰዎችም እንግዲህ በዚህ ቃል መሰረት ላይ ለተዘራው ልንሆን ያስፈልጋል። ስለዚህ ሰው ምንድነው ትሉ እንደሆነ ሰው መልካም እርሻ ነው። ሌላው ሰው ምንድነው ስንል ሰው በአርአያ ሥላሴ የተፈጠረ ፍጡር ነው። በአርአያ ሥላሴ ምን ያለ ነው? የተፈጠረ ፍጡር ነው። እንግዲህ ተመልክተነዋል ቅድም። ቅዱሳን አባቶቻችን ሊቃውንት እነ ቅዱስ ዮሐንስ አፈወርቅ እነ ጎርጎርዮስ ስለ ሰው ምን አሉ? እስቲ እንመልከት። ቅዱስ ባስልዮስ ዘቂሳርያ ከትምህርቶቹ ሁሉ ይልቅ ስለ ሰው ትምህርት ያስተማረው ድንቅ ትምህርት አለ። እንዲህ ይለናል። ከትምህርት ሁሉ ታላቁ ትምህርት ይላል። ከትምህርት ሁሉ ቅዱስ ባስልዮስ ዘቂሳርያ ስለ ሰው ማንነት፣ ስለ ሰው ምንነት ሲናገር ከትምህርቶች ሁሉ ታላቁ ትምህርት ራስን ማወቅ ነው ይላል። ማንን ማወቅ ነው አለ? ራስን ማወቅ። ራስ ስንል ደግሞ ሰውነትን ማወቅ ማለት ነው። ሰው ምንድነው የሚለውን ማወቅ ከትምህርት ሁሉ ትምህርት ነው። ስለ ሰው ማንነት ብናውቅ ሰው ምንድነው የሚለውን በአርአያ ሥላሴ በሥላሴ ምሳሌ መፈጠሩን ካወቅን፣ እርሻ መሆኑን፣ ቤተ መቅደስ ህንፃ መሆኑን ካወቅን ዛሬ የምናየው ጥፋት፣ ዛሬ የምናየው ስህተት፣ ዛሬ የምናየው በደልና ክፋት ሁሉ ምን አይሉም ማለት ነው፣ አይመጣም ማለት ነው። ስለዚህ ምን አለ? ከትምህርቶች ሁሉ ታላቁ ትምህርት ራስን ማወቅ ነው።
አንድ ሰው ደግሞ አለ ራሱን ካወቀ እግዚአብሔርን ምን ይላልና ያውቃልና። ራሱን ካወቀ ማንን ያውቃልና? እግዚአብሔርን ያውቃልና ማለት። ስለዚህ እኛ ማንነታችንን ካወቀ ሰው ምንድነው የሚለውን ካወቅን ቅድም ብለናል እኮ መጀመሪያ አይደል ማንን እናውቃለን ብለናል? እግዚአብሔርን እናውቃለናል። እግዚአብሔርን ካወቀ ደግሞ አለ ማንን ካወቀ? እግዚአብሔርን ካወቀ ደግሞ እግዚአብሔር አምላኩን ይመስላል አለ። እግዚአብሔር አምላኩ ምን ይላል አለ? ይመስላል። ስለዚህ ሰው እግዚአብሔርን ይመስላል ማለት ነው። አያችሁት አይደል? ሰው ምንድነው? እነዚህ ምስጢር ካወቀ ስለዚህ ከትምህርቶቹ ታላቁ ራስን ማወቅ፣ ራስን ስናውቅ እግዚአብሔርን እናውቃለን። በእግዚአብሔር ማወቅስ ደግሞ አለ እግዚአብሔርን ካወቀ ደግሞ እግዚአብሔር አምላኩን ይመስላል ሰው። እንግዲህ ይህንን ማለቱ በዚህ በቅዱስ ወንጌል ላይ በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የተነገረውን ቃል ይዞ ነው ቅዱስ ባስልዮስ የተናገረው ማለት። ስለዚህ እንዲሁም ማለት ደግሞ በሌላው ትምህርቱ ላይ ወንድምህን አስተውለህ ስትመለከተው አለ ወንድምህን አስተውለህ ስትመለከተው እግዚአብሔርን ትመለከተዋለህ አለ። ወንድምህን ወይም ደግሞ ሰውን አስተውለህ ስትመለከተው እግዚአብሔርን ትመለከተዋለህ አለ። ቅድም ያለው ቃል ማለት ነው። ባልንጀራን እንደራስ አድርገን መውደዳችንን የአርአያ ሥላሴ በሥላሴ የተፈጠረ ስለሆነ እግዚአብሔርን መውደዳችን ነውና ማለት ነው። ስለዚህ እግዚአብሔርን ቀድመን ከመውደዳችን በፊት በዓይናችን የምናየው በእጅ የምንዳስሰው ሰውን ባልንጀራን መውደድ ያስፈልጋል። ስለዚህ ወንድምህን አለ አስተውለህ ስትመለከተው እግዚአብሔርን ምን ትለዋለህ አለ? ትመለከተዋለህ። ቅዱስ ኤፍሬም ደግሞ እንዲህ አለ፣ በሰው ላይ በአመፃ የምትነሳሳ ከሆነ በእግዚአብሔር ላይ እንደተነሳሳ ቁጠረው አለ። በማን ላይ እንደተነሳሳ ቁጠረው አለ? በእግዚአብሔር ላይ እንደተነሳሳ ቁጠረው አለ። ለምን? ባለባልንጀራ አክብሮትን የቸርከው ከሆነ እነሆ እግዚአብሔርንም አከበርከው አለ ቅዱስ ኤፍሬም። አያችሁት አይደል? ስለዚህ ለምን ስንል ሰው ስናከብረው እግዚአብሔር ሰው በአርአያ ሥላሴ ስለተፈጠረ አስገኙ ፈጣሪው እግዚአብሔር ስለሆነ ቅዱስ ሄሮድስም እንዲሁም ቅዱስ አትናቴዎስ ቅዱስ ጎርጎርዮስ አንድ አይነት ትምህርት አስተምረዋልና እነሱ የተናገሩትን ስለ ሰው ምንነት ስለ ሰው ማንነት እንዲህ ይሉናል። ሰው በጸጋ አምላክ ይሆን ዘንድ ከሦስቱ አካል አንዱ እግዚአብሔር ቃል ሰው ሆነ። እግዚአብሔር ቃል ምን ሆነ አለ? ሰው ሆነ። ይህን ትምህርት ስለ ሰው ሥጋዊነት አምላክ ሰው አምላክ ሰው ባስተማሩት ትምህርት ላይ ያብራሩት ነው። እንዲሁም ደግሞ የማቴዎስ ወንጌል በተረጎመበት ቅዱስ አትናቴዎስም ቅዱስ ዮሐንስ አፈወርቅም እንዲህ ብለውናል። ሰው እግዚአብሔር ሰው የሆነበት ትልቁ ምክንያት የወደቀውን ሰው የተዋረደውን ሰው ምን ይል ዘንድ ነውና አለ? ያከብረው ዘንድ ይቀድሰው ዘንድ ያጣውንም ልጅነት ምን ይለው ዘንድ ይመልሰው ዘንድ እግዚአብሔር ምን ሆነ? ወልድ ኢየሱስ ክርስቶስ ሰው ሆነ ይላል። ተመልከቱ። ስለዚህ ሰው የሆነው ጌታ ኢየሱስ ክርስቶስ ሰውነታችንን ሊያከብር ሰውነታችንን ሊቀድስ በኃጢአት የወደቀው ሞት ያገኘውን ሰውነት ሊያነጻ ሊቀድስ ምን ሆነ ማለት ነው? ወልድ ኢየሱስ ክርስቶስ ከሦስቱ አካል አንዱ ከሦስቱ ቅዱስ አንዱ ምን ሆነ ማለት ነው? ሰው ሆነ ማለት። ለምን? ሰው ክቡር ስለሆነ፣ ሰው ቅዱስ ስለሆነ በሰራነው ኃጢአት በበደልነው በደል ግን ይህንን ሰውነታችንን የወደቀውን ሰውነታችንን ሰው ሊያደርግ ክርስቶስ ከሩቅ ተመለከተ ማለት። ከዛ ምን አለ? ከሩቅ ሙሴ እርሱ ብቻ ከእግዚአብሔር የጸጋ ብርሃን ተካፋይ እንደሆነ አስተውሎ በእርሱም እግዚአብሔር ቃል ወደዚህ ዓለም በመምጣት አማል ዘበጸጋን በትምህርቱ እንደሚያግዝ እንደሚያበዛቸው ምን አለ? ተመለከተ አለ። ስለዚህ እግዚአብሔር አለ ሰውን አክብሯልና አንተም ሰውን አክብረው አለ ቅዱስ ዮሐንስ አፈወርቅ። እግዚአብሔር ምንም ሰውን ምን ብሎታልና? አክብሮታልና አንተም ሰውን ምን ብለው አለ? አክብረው አለ። ስለዚህ ሰው ምንድነው ስንል በአርአያ ሥላሴ የተፈጠርን እኛ ልንከባበል ልንዋደድ ያስፈልጋልና ነው። ስለዚህ እኛ አባቶቻችን እንግዲህ ሰው ገና ሲፈጠር ያለውን አንስተው
በአርአያ ሥላሴ መፈጠሩን አስቀድመው ተናግረዋልና ማለት። ስለዚህ በአርአያ ሥላሴ በሥላሴ አምሳል የተፈጠረውን ሰው ልናከብረው ልንወደው ያስፈልጋል። ስለዚህ ሰው ምንድነው ስንል እግዚአብሔር ሕንፃ ነው፣ የእግዚአብሔር እርሻ ነው፣ የእግዚአብሔር ቤተ መቅደስ ነው፣ በአርአያ ሥላሴ የተፈጠረ ነው ማለት ነው። እንግዲህ መልክ ወይም ደግሞ አርአያ ማለትስ ምንድነው የሚለውን እስቲ እንተርጉምና ትምህርታችንን በዚሁ እንጠቀልለዋለን። አርአያ መልክ ወይም ደግሞ አርአያ ማለት ምን ማለት ነው? ሰው ልጅ በአርአያ ሥላሴ ተፈጥሯል ስንል ወይም ደግሞ መልክ ማለት ነው። መልክ ወይም አርአያ ስንል ምን ማለት ነው? እንግዲህ መልክ ወይም አርአያ ማለት ሰው እግዚአብሔር አምላኩን ይመስል ዘንድ በተፈጠረው የተሰጡት ባህሪያት ናቸው። እንግዲህ አርአያ ወይም ደግሞ መልክ ስንል እግዚአብሔር አምላኩን ይመስል ዘንድ ሰው እግዚአብሔር አምላኩን ይመስል ዘንድ በተፈጥሮ የተሰጡት ባህሪያት ናቸው። እንግዲህ እነዚህ ባህሪያት ከሰው ፈጽሞ የሚወሰዱ አይደሉም፣ ከሰው ፈጽሞ የሚጠፉ አይደሉም። ብዙ ቅዱሳን አባቶቻችን መልክ ወይም ደግሞ አርአያ ለሚለው ቃል ሲሰጡ ቅዱስ ዮሐንስ አፈወርቅ በዘፍጥረት በተረጎመበት ድርሳኑ ላይ መልክ ወይም ደግሞ አርአያ ማለት ይላል ለሰው በተፈጥሮ ፍጥረታትን ለሚገዛባት ባህሪ በተሰጠው ስያሜ ነው ይላል። ፍጥረታትን ምን ይልበት ዘንድ ይገዛበት ዘንድ። እርሱም ይልና ሙሴን ያነሳል። በእግዚአብሔር መልክ ሲል በምድር ላይ ያሉትን ሁሉ ሰው የሚገዛባቸው መሆኑን የሚያመለክት ነው። በምድር ላይ ከሰው በላይ የሆነ ፍጥረት የለም። ስለዚህ ይሄ የምናየው መልክ እግዚአብሔር የፈጠራቸውን ፍጥረታት ምን እንልበት ዘንድ ነው? እንዲገዛበት ዘንድ የተፈጠረ መልክ ወይም ደግሞ አርአያ እንለዋለን። ግልጽ ነው ሐሳቡ? መልክ የምንለው ይሄ የምናየው ቁመና ማለት ነው። ለምሳሌ ሙሴ እንዲሁም አለ ቅዱስ ሄሬኔዎስ ስለ ሰው ተፈጥሮ ሲያስተምር ሰው ከሚታዩት ፍጥረታት በላይ የሆነ ፍጡር ነው። ለዚህም ፍጥረታትን ፈጥሮ ከጨረሰ ሁሉ እርሱ በእስትንፋሱ በእጆቹ ምን አለውና እግዚአብሔር ፈጥሮታልና አለ። እግዚአብሔር ምን ብሎታልና? ፈጥሮታልና። ስለዚህ በአርአያ ወይም ደግሞ መልክ የምንለው ይህን ነው። ስለዚህ ፍጥረታት ያም ማለት እንግዲህ ሰማይ፣ ምድር፣ ፀሐይ፣ ጨረቃ እነዚህ ፍጥረታት ከዋክብት ሁሉ በምድር ላይ ተራማጅ በራሪ ሁሉ የሆኑት ፍጥረት ለማን ተፈጠሩ? ለሰው ልጅ ምን ተብለዋል? ተፈጥረዋል። ስለዚህ አርአያ መልክ የምንለው ይህን ነው ማለት ነው። ስለዚህ ሌላው ደግሞ ምሳሌ የምንለው ምንድነው? ምሳሌ የምንለው ወይም ደግሞ አምሳል ማለት ደግሞ ምንድነው ስንል እንግዲህ ቅዱስ ዮሐንስ አፈወርቅ ይህንን ያብራርልናል። እኛ የሰው ልጆች በእግዚአብሔር መልክ ወይም ደግሞ አርአያ የመፈጠራችን ዓላማው እግዚአብሔር እንደ ችሎታችን መጠን እሱን መስለን እንመላለስ ዘንድ ነው ይላል። እሱን ምን እንድንለው መስለን እንድንመላለስ ዘንድ ነው አለው። ስለዚህ ከዚህ የተነሳ ምሳሌ ወይም ደግሞ አምሳል ስንል ደግሞ በተፈጥሮ የተሰጠንን ዕውቀት ተጠቅመን ተመልከቱት። በተፈጥሮ የተሰጠንን ዕውቀት ተጠቅመን በተግባር እርሱን የምንመስልበት ሂደት ምን ይባላል? ምሳሌ ወይም ደግሞ አምሳል ይባላል። በተፈጥሮ የተሰጠን ዕውቀት አለ። በዛን ዕውቀታችን ላይ በተግባር ማንን የምንመስልበት? እግዚአብሔርን የምንመስልበት ሂደት እሱ ምሳሌ አምሳል ይባላል። ስለዚህ እግዚአብሔር በባህሪው ፍቅሩን ምንድነው? ፍቅር ነው፣ ትሁት ነው፣ የዋህ ነው፣ ቅን ነው፣ ፈራጅ ነው፣ ጻድቅ ነው፣ ርኅሩህ ነው፣ መሐሪ ነው፣ ታጋሽ ነው። ብዙ አሉት እግዚአብሔር በባህሪው። ስለዚህ እነዚህን ባህሪያት ሁሉ በእኛ ተፈጥሮ ውስጥ በምሳሌ ምን ተብለዋል ማለት ነው? ተፈጥረዋል። በተግባር መልሰን ስንፈጽማቸው ማንን መስለነዋል እንላለን? እግዚአብሔር መስለነዋል እንለዋለን። ስንታገዝ፣ ባልንጀራን ስንወድ፣ ቅኖች ስንሆን፣ ደጎች ስንሆን፣ መልካሞች ስንሆን የእግዚአብሔርን ባህሪያት ምን እንላል ማለት ነው? እንፈጽማለን። ስለዚህ ነው እግዚአብሔርን መስለነዋል ወይም ደግሞ የእግዚአብሔር ምሳሌ ወይም ደግሞ አምሳል በእኛ ተንጸባርቋል ምንለው ከዚህ ምስጢር አንጻር ነው ማለት ነው። አያችሁ አይደል? እግዚአብሔር በባህሪው ቅን ነው፣ በጎ ነው፣ ፍቅር ነው ስንል እኛም ደግሞ በባህሪያችን ፍቅር ስንሆን
ቅን ስንሆን ቸር ስንሆን እግዚአብሔርን ምን ብለናል ማለት ነው? መስለናል። ስለዚህ ምሳሌ ወይም ደግሞ አምሳል የምንለው ከዚህ አንፃር። ስለዚህ ሰው በአርአያ ሥላሴ ምሳሌ ምን ተብሏል? ተፈጥሯል ሲባል ይሄ ነው ማለት ነው። ቅዱሳን አባቶቻችን ካስተማሩት ትምህርት የተነሳ ስለዚህ ከዚህ እዚህ ዮሐንስ ወንጌል ምዕራፍ 21 ቁጥር 22 ላይ መረዳት እንችላለን። እንደዚህም ሮሜ መልእክት ምዕራፍ 7 ቁጥር 15 ሮሜ መልእክት ምዕራፍ 25 ማነው ምዕራፍ 8 ቁጥር 25 ላይ ኤፌሶን ምዕራፍ 2 ቁጥር 10 ላይ ምን አለ ቅዱስ ጳውሎስ እንዳስተማረን መልካም ሥራ ለማድረግ በክርስቶስ ኢየሱስ ተፈጥረናል ይላል። ምን እንድናደርግ? መልካምን ሥራ ለማድረግ መልካምን ሥራ ለመስራት በክርስቶስ ኢየሱስ ምን ተብለናል? ተፈጥረናልና ኤፌሶን ምዕራፍ 2 ቁጥር 10 ላይ። ስለዚህ እንፈራ ከአሁን በኋላ ለምንፈጽማቸው ኃጢአቶች ወይም በደሎች ምንም ምክንያት ማቅረብ አንችልም ማለት ነው። ለምን? ሰው ምን መሆኑን ስለተረዳን ሰው ማን እንደሆነ ስላወቀን ማለት ነው። እንግዲህ ስለ ሰው ምንነት ብዙ ነው። እንግዲህ ካለን ሰዓት አኳያ መጀመሪያውን ሰው ምንድን ነው የሚለው ተመልክተናል። በሚቀጥለው እግዚአብሔር ቢወድ እግዚአብሔር ይፈቅድ ሙሉ ሰው የምንለው መስፈርቱ ምንድን ነው፣ ሙሉ ሰው ማን ነው የሚለውን እንመለከትና ሌሎችንም ማጠቃለያ አድርገንበት በክፍል 2 ላይ እንጨርስበታለን። ስለዚህ ስለ ሰው ምንነት ተረድተን ሰውን እንድናከብር ሰውን እንድንወድ እግዚአብሔር አምላካችን ይፍቀድልን፣ ይቆየን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከምድር እስከ አርያም የተመሰገነና ከፍ ከፍ ያለ ይሁንልን። በተማርነው ትምህርት 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን ይፍቀድልን። ወስብሐት ለእግዚአብሔር።